የኔ አካል የኔው ነሽ ምናወርስሻለው አንገቴና ልቤን አውጥቼልሻለሁ። እንዴት ናችሁ? ሰላም ሰላም፣ ውድና የተከበራችሁ የቻናል የቤተሰቦች እኔ ጋር እግዚአብሔር ይመስገን ደህና ነኝ። ባላችሁበት ሰላማችሁ ይብዛ። የጨረቃዎቹ የቡቡና የሀይሚዬ ፋሚሊዎች እንዴት ናቸው? ባላችሁበት ሰላማችሁ ይብዛ። የኔ ፈንድሻዎች ማለት ነው። አቤት 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 ውበት፣ አቤት ፈገግታ፣ እንዴት አባታችሁ እንደምታምሩ እግዚአብሔርን በቃ ትለያላችሁ ማለት ነው። ከሁሉም አንደኛ ቡቡና ሀይሚ በቃ እኔ ምን ልበላችሁ ቃል የለኝም። እኔ እናንተ በቃ እናንተን የሚገልጽ ቃል የለም። እግዚአብሔርን እንዴት እንደምታምሩ በስማ ካይን ያውጣችሁ ማለት ነውና እግዚአብሔር ካይን ያውጣችሁ ነው የምለው፣ ሌላ ነገር የለም። ሀይሚማ ትንሿ በስማ ትለያለች። በቃ እንጃ እንደዚህ በዚህ በምንም አይነት ነገር ብትነገር ራሱ እሷ እንትን የሚላት ነገር የለምና አንደኛ የኔ ቆንጆ ቡቡም እንደዛው ማለት ነው። ከዩቲዩበሮች መሃል የመጀመሪያውና ዋነኛው ቀዳሚው ፍቅረኛውን ዱባይ ላይ አንጥቶ እንደዚህ ፈታ ዘና እያደረገ ያለው እግዚአብሔርን በቃ ትልቅ ቦታ ለሴት ልጅ እንዳለክ ነገሩ ታስታውቃለክ ማለት ሁሌ እንደምትናገረው ለእናትክ ትልቅ ቦታ አለህና ለሚስትክም ሆነ ለሌሎች እህቶችህ ያለህን ቦታን የሚያሳየውና ይሄንን መልካምነትን እግዚአብሔር ልብህን አይቀይርብህ እስከ መጨረሻው ያድርግልህ ማለት ነው። እና በቃ ጀግና ነህ፣ እግዚአብሔርን ጀግና ነህ። ሀይሚዬም እንደዛው በቃ ምን ልበላችሁ እና በጣም ነው የምትለዩት፣ በጣም ማለት ነው። በጣም ነው የምታምሩት፣ እግዚአብሔርን በጣም ታምራላችሁ። በቃ ከሰው አይን ይጠብቃችሁ። የትላንትናው ደግሞ ቪዲዮ ለየት ያለ ነበር። ሀይሚ ቅመም፣ በስማም ቅመም፣ እግዚአብሔርን ቅመም ነሽ። በቃ ትለያለሽ። ማጣፈጫ ታውቂያለሽ። ሸርተን መጨረሻ ላይ የምንጨምረው 7 ቅመም ብዬሻለሁኝ። እና በቃ ያን አስበሽ በማታውቂው ሀገር በቃ እዛም እዚህም ብለሽ እንደዚህ ባልጠበቀው መልኩ እንደዛ ሰርፕራይዝ ማድረግ ማርያም ትልቅ ነገር ነው ማለት። አሁን እኛ እዚህ ሀገር በጣም ብዙ ጊዜ ሆኖናል፣ ግን ምኑንም አናውቅም። ሲቀጥል ደግሞ አንቺ በቃ ተፍተፍ ብለሽ እንደዚህ ይሄን ያክል ትልቅ ሰርፕራይዝ ባህር ላይ ጀልባ መከራየት ማለት በጣም እንትን ይላልና ከባድ ነው። ግን አንቺ በቃ አድርገሽዋል። እግዚአብሔርን በጣም ትለያለሽ። በጣም ጎበዝ፣ ጠንካራ፣ ምርጥ ሴት ነሽ፣ አስተዋይ ማለት ነው። በዚሁ አጋጣሚ ቡቡ በጣም እድለኛ ነክ፣ በቃ በጣም እድለኛ ነክ። ሀይሚም እንደዛው ማለት ማንም የማያደርገውን ነገር ነው አሁን እዚህ ቦታ ላይ አንጥቶ እንደዚህ ዘና እያደረገሽ ያለው። መዝናናቱ ብቻ ሳይሆን ማሰቡ በጣም ያኔ ላንቺ ያለውን ቦታ ነው ያሳየሽና ትለያላችሁ ሁለታችሁም። በቃ ባልና ሚስት ከአንድ ወንዝ ይቀዳል ይባል የለ እናንተ ተቀድታችኋል ማለት ይቻላል። የኔ ጨረቃ ደግሞ እንዴት አባት እንዳማረብሽ በቃ ጠይቂኝ። እግዚአብሔርን ተስማምቶሻል ዱባይ ማለት ነው። ቡቡን አልመለስም በይ፣ ቡቡን አልመለስም በይና እዚሁ እና በጣም ነው እኔ የወደድኳችሁ የምታምሩኝ። በቃ ሌላ ምንም ልላችሁ አልችልም። በሰላም ደግሞ ወደ ሀገራችሁ እንድትመለሱ እንጸልይላችኋለን። ግን በዚህ ዱባይ ብትቀሩ ራሱ በጣም ደስ ይለናል እኛ ማለት ከኢትዮጵያ ሞሬ የበለጠ ዱባይ ላይ መታችሁ በጣም እየወደድናችሁ ነው። ያን ቪዲዮዎቻችሁ ራሱ በጣም ያምራሉ። ከትላንት ወዲያም ያደረግሽው ፕራንክ ሀይሚም ቡቡም እንደዛ ያደረጋችሁት ፕራንክ ራሱ በጣም ደስ ይላል። በቃ መጀመሪያ ላይ ቡቡ ባረገው ፕራንክ ራሱ የእውነት ቢሆን ራሱ እሷ ማንነቷን በቃ ለክብሮ ያላትን እንትን አይተናል። እና ጀግና ሴት፣ እግዚአብሔርን ጀግና ሴት ማለት ከባድ ነው። እንደዚህ በጣም ብዙ ጊዜ አብራችሁ የምታሳልፉት ሰው እንደዚህ ምናምን ነገር ሌላ ጥያቄ ውስጥ ሲገባባችሁ ምላሹ በጣም ከባድ ነው። እግዚአብሔርን ግን በቃ እሷ ሁሉንም ነገር እንትን ብላ ምኑም ነገር ከኔ ክብር አይበልጥም ብላ ያኔ ምላሽ ስላሳየችን እና የኔ ጀግና በጣም ነው የምንወድሽ። ከቅመም በላይ ራሱ ሌላ ስም ቢኖር እሱን ነበር የምንጠራልሽ ማለት ግን የለም። ቅመም በቃ ለሁሉም ነገር ማጣፈጫ ስለሆነሽ በቃ ጣፋጭ ነሽ ማለት እና አይተን ነው ቅመም ያልነሽ ማለት ነው። ቅመሟ ቡቡዬም እንደዛው ማለት ነው። ደግሞ እንዴት እንደተሸራገጥሽበት በቃ
ተጀራገርሽበት ዱባይን ማለት ነው። ሞል ለሞል ተጀራገርሽበት። እግዚአብሔርን ይገባሻል። እና ደግሞ ቀጣይ የት እንጠብቃችሁ? ቀጣይ የት ካናዳ ወይስ ኢትዮጵያ? ኧረ ማን እንዳገር ኢትዮጵያ ማለት ነው። እና ብቻኛ በዛም ይሁን በዚህ ስትመጡልን በጣም ደስ ይለናል። ቶሎ ቶሎ ቪዲዮ ልቀቁልን። ሞር በተሻለ ስራ ነው እናንተን የምንጠብቃችሁና ማለት እናንተን እያየን በጣም ብዙ ነገር እኛ ፎከስ እያደረግን ነውና በቃ እኔ እንጃ ያኔ ብዙ የማያወራ ሰው በተግባር ላይ አንደኛ ታውቃላችሁ። ተግባር አሁን እናንተ አሁን እዚህ ሀገር ለመሄድ እንደዚህ ለማለት ምናምን ብዙ ጊዜ አላወራችሁም፣ ግን በቃ በተግባር ማለት ያሳያችሁንና እኛ ደግሞ ወሬ ሳይሆን ተግባር የምንፈልገው እና የእናንተም ደስታ ያስደስተናል እና በጣም ነው ደስ ያለን። እንደዚህ ፏፈሽ ስትል ማየት ቅመሟ ራሱ በእይታ እንደዚህ ስናያት ራሱ በቃ እንደዚህ በያ ደስ እያላት እየሳቀች ምናምን እንዴት ስታበሩ በጣም ነው ደስ የምትሉት እና ቡቡዬ ተግባር ሰው መሆንህን አሳይተከናል። እግዚአብሔርን በቃ ቢግ ሪስፔክት ቡቡ ማለት ነው። ትንሿ ቅመሟም እንደዛው ማለት ወንድ ልጅን አምነሽ ተከትለሽ እንደዚህ ምናምን ለሱ ያለሽን ቦታ ለበሱ ያለሽን እምነት ምናምን ያየንብሽ በቃ እንጃ። በዛ ላይ በፕራንኮችም ቢሆን በምኖችም ነገር በቃ በብዙ ነገር ጀግንነትሽን ጠንካራነትሽን እያሳየሽ ነውና እና የኔ ፍቅር እንወድሻለን። በጣም ነው የምንወዳችሁ ሁለታችሁንም። በቃ እኔ እንጃ ምን እንደምላችሁ አላውቅም። ብቻ በጣም ነው ወዲድ ማድረጋችሁ ወዲድ ማለት ነው። ከቡታጅራ ዩቲዩበሮች አብረሽና ሩታ አብረሽና አታያልን ነበረ። አሁን ደግሞ እናንተን በቃ እግዚአብሔር በመሀላችሁ ሰይጣን እንዲያገባ ፈጣሪ ይጠብቃችሁ። የሰው አፍ የሰው አይን በተለይ ሀበሻ አይን ቀላል እንደዚህ ጥሩ አይደለም፣ ግን እግዚአብሔር ይጠብቃችሁ ከእንደዚህ ከምናየው ከምንሰማው ከምናምኑ ነገር ፈጣሪ ይጠብቃችሁ። ሌላ ምንም ነገር አላላችሁም። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ፣ በጣም ነው የምናደንቃችሁ። ቡቡና ቅመሟ ውድድድድ ነው የማረጋችሁ። ቢግ ሪስፔክት ቢግ ላይፍ በቃ እና የዛሬው ቪዲዮ ይሄን ይመስል ነበረ። ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። የቡቡና የጨረቃይቱ የቅመሟ ፋሚሊዎች ማለት ነው። ሰብስክራይብ፣ ላይክ፣ ሼር አድርጉልኝ፣ አበረታቱኝ። እወዳችኋለሁ። ቢግ ላይፍ ቢግ ሎፍ ቢግ ሪስፔክት ለቡቡና ለፋሚሊዎቿ እንዲሁም በቃ ለአክባሪዎቿ ለአድናቂዎቿ ማለት ነውና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሰብስክራይብ ላይክ ሼር የምታደርጉ ደግሞ ከልብ ነው የማመሰግነው። አሁንም ላይክ ሼር ሰብስክራይብ ማድረጋችሁን እንዳታቋርጡ። ወዳችኋለሁ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ፣ በጣም ነው የማደንቃችሁ። እነሱን ብቻ ሳይሆን ተመልካቾቻችሁን ከጎና እስከዛሬ ድረስ ከጎነሱ ጎን ያላችሁትን በሙሉ ማለት ነውና እናንተም ቢግ ሪስፔክት አለኝ ማለት ነው። ወዳችኋለሁኝ። መልካም ጊዜ